ያልተገላበጠ ቂጣ አትሁን። ሃፍ ቤክድ ግማሽ ብስል ግማሽ ጥሬ አይበላም፣ ይጣላል፣ አይጠቅም። የተገላበጠ በሁለቱም በኩል የበሰለ ሁን። በስጋ እግዚአብሔርን አክብር፣ በነፍስም በቅድስና ኑር። አትቀላቅ። በበሬም ባህያም አይታረስም፣ አይጠቅምህም። ጠንቋይ ቤትም ቄስ ጋም የማትቀር አትሁን። ወይም ደግሞ መርጠ ጠንቋይ መርጠ አትያዝ። ሰማ ገብቷል። አትቀላቅ። የግርማ ሞገስ ብለህም አትንከራተት። የለም እግዚአብሔር ሞገስህ ነው። በጭንቅህ በመከራ የሚመራ የአምላክ እናት ድንግል ማርያም አክሊለ ንጹሃን ሞገስ ትሆናለች። በመንገድህ ታግዛለች። ብርሃናዊው መልአክ ቅዱስ ሚካኤል ካንተ ጋር አለ። ፍጡነ ረድኤት ቅዱስ ጊዮርጊስ፣ ኢትዮጵያዊው ሱራፊ፣ ጻድቁ አቡነ ተክለ ሃይማኖት ካንተ ጋር ይሆናሉ። አትደባልቅ፣ ቆርጠህ ተነስ። በአህያና በበሬ በአንድነት አትረስ ማለት አህያ ሸክም የለመደ ነው፣ በሬ ደግሞ ረዘም ያለ ነው። ልቀላቅለው ብትል እንኳን ያስቸግራል። ሁለቱን በአንድነት ልረስባቸው ብትል ራሱ ዝም ብሎ በተፈጥሮ ማስቸጋሪ ነው፣ አይመቹም። ምናልባትም አህያው ጉልበተኛ ስለሆነ ቀንበር ሰብሮ ተንሸራቶ ሊሄድብህ ይችላል። ሁለቱ አንድ ላይ ሊጣመዱ አይችሉም። አታስመስል ወዳጄ፣ አታስመስይ እህቴ። የማስመሰል ሕይወት የሚዲያ ዘመን እንደሆነ እረዳለሁ፣ እገነዘባለሁ። ግማሽ ግማሽ መሆን ግን አይቻልም። ንስሐ ገብተን ታጥበን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሽ የስሙ ቀዳሽ ለመሆን መድኃኔዓለም ያብቃን። የአባቶቻችን ጸሎታቸው፣ ልመናቸው፣ ሃይማኖታቸው ድል የማትነሳ ረድኤታቸው ጥርጥር የሌለባት ቅድስት ንጽሕት ኦርቶዶክሳዊት ተዋሕዶ እምነታቸው ለዘላለሙ በሁላችን ጸንታ ትደርብን። ስሉስ ቅዱስን በማመን በድንግል ማርያም ምልጃ ጸንተን በሃይማኖት በርትተን የመንግስቱ ወራሽ የስሙ ቀዳሽ ለመሆን መድኃኔዓለም ሁላችንን ይርዳን።